ሚስ ሽንቴን አሞኛል። ሰላም እንዴት ናችሁ? ሚስ ሄለን ነኝ። ዛሬም አንድ ተማሪ ካለኝ ነገር ዛሬ ለወላጆች ይጠቅማል ብዬ የማስበውን ልነግራችሁ። ሁለተኛ ክፍል ተማሪ ነው እና ሐኪም ቤት መሄድ በጣም ነው የሚፈራው። ማለት መርፌ አይወድም። ምንም አይነት ነገር ይሁን ቢያመው ሆስፒታል ሄዶ መርፌ እንደሚወጋ ስለሚያስብ መቼም ቢሆን ቢያመው ምንም ቢፈጠር በቃ ሆስፒታል መሄድ ሐኪም ቤት መሄድ አይፈልግም። እና በአጋጣሚ ለካ ሳይክል እየነዳ የሆነ ሹሹ ጋር ማለት ብልቱ ጋር ከታች ፍሬዎቹ አካባቢ ላይ መቶታል። በደንብ ነው የመታው። ማለት በቃ በደንብ ነው የተመታው የተጎዳው የነበረውና ግን እቤት ከተናገረ ሐኪም ቤት ይወስዱታል። ስለዚህ እንዳመመው እነሱ አያውቁም፣ አልተናገረም። ግን ከእለት እለት ልጁ የሆነ እየደበዘዘ ነው የሚመጣው። ማለት በየቀኑ የሆነ ቅስሙ ስብር ነገር እያለ ድክም እያለው የሆነ ሲርባቸው ወይም ውሃ ሳይጠጡ ሲቀሩ ወይም ደግሞ ከፍተኛ ትኩሳት ሲይዛቸው እንደሚሆኑት የሆነ ወዙ እየጠፋ ይመጣልና መጫወት ይፈልጋል ግን አይችልም። ነገር ብቻ የሆነ ይሄ ልጅ ምን በቃ እያየሁት የሆነ እየተለሳለሰ ነገር መጣና ግራ ገባኝ። ከዛ ስነካው ትኩሳት የለውም ግን ይሄ በቅዝቃዜ ሆኖ ላብ ሲያልባቸው እንደዚህ ተከሻቸው ሰውነታቸው ውስጥ እጃችንን ስናስገባ ቀዝቃዛ ላብ የሚያልባቸው አለ። ያው ልጅ ያላችሁ ወላጆች ይገባቸዋል። እንደዚህ ነካ ነካ ሳደርገው ሰውነቱ ላይ ቀዝቃዛ ላብ የሚመስል ነገር አለ እና ሰውነቱ ቅዝቅዝ ነገር ብሏል እና ከንፈሩ ድርቅ፣ አይኑ በቃ ነጭ እየሆነ ነው። ከዛ ምንድነው አሞካል እንዴ? አይ አላመመኝም። እሺ እንደዚህ አሁንም ስል ከዛ በሶስተኛው ቀን አይ ይሄ የሆነ ነገር አለ ማለት ነው ብዬ ምን አለችኝ ፓርትነሬ፣ ምግብ የሚበሉት የምታበላቸው እሷ ስለነበረች ዛሬ ሶስተኛ ቀኑ ነው፣ ምግብን በደንብ አይበላም፣ ምግብ ትንሽ ይነካካል ግን ውሃ ጭራሽ አይጠጣም አለች። ለካ ሽንቱን ከልክሎታል። ያስ ነገር ስለተመታ ውሃ ሲጠጣ ሽንቱ ይመጣል። ሽንቱን ግን ሊሸና ሲሞክር አይሸናለትም። ያንን ነገር እንዳይገፋበት ድጋሚ ተመልሶ ሽንቱ እንዳይመጣ ምን ያደርጋል? ውሃ አይጠጣም። ከዛ እስኪ ና አልኩትና ኮዳውን ሳየው ሙሉ ነው። ምግቡን ሳይ ቁርስ በልተዋል። አሁን ኦልሬዲ ወደ ለምሳ ሊታጠቡ እጃቸውን ሊታጠቡ ተሰልፈው እያለ ነበር እንደዚህ አለችኝና እሺ አሁን አንተ ታጥበናና እኔ ጋር ነው የምትበላው ምናምን አልኩት ማለት ነው። ከዛ እሺ ጠረጴዛ ፊት ለፊት ምሳቃውን አስቀምጬ ጠበቅኩትና መጣ። ከዛ መጥቶ ምሳቃውን ከፈተና አንዴ ሁለቴ ጎረሰ እና በቃ ማለት መሸወድ ነው የፈለገው ግን አልቻለም እና እንባው መጣ። አይኑ ግጥም ብሎ እንባ ቋጠረ። ምንድነው አነቀኝ ግን ምናምን። እሺ ውሃ ጠጣ። ውሃ መጠጣት አልችልም። ለምንድነው የማጠጣው? ሽንቴን አሞኛል። በኢየሱስ ክርስቶስ ሽንቴን አሞኛል። አዎ መቼ ነው ያመመህ? በዛኛው እሁድ ነው ሳይክል ስነዳ ያመመኝ። አስቡት፣ እሁድ ሳምንቱ አልፎ ሁለተኛው ሳምንት ተጀምሮ ክላስ መጥተዋል። ማሚ ታውቃለች? አታውቅም። አባቢ ያውቃል? እና ለምን አልተናገርክም? ሐኪም ቤት ወስደው መርፌ ያስወጉኛል። እሺ ታዲያ እንደዛ ተብሎ ባባ ትሞታለህ? አይ ለማሚ ከነገርሻት ወስዳይ መርፌ ታስወጋኛለች። እሺ ትሞት፣ ሽንትን ሳትሸና ትሞት። ሁዱን ስነካው ጌታ ምስክሬ እንደ እንጨት ይሄ ከእምብርታቸው በታች ጥንክር ድንጋይ ሆኗል ማለት በኢየሱስ ክርስቶስ። ከዛ በጣም ነው የደነገጥኩት፣ ጨነቀኝ። እኔ ራሱን ላብ ነው የሆንኩት። ከዛ እጄን ሳስገባ ሰውነቱ እንደገና ውሃ ነው። ምን ቶሎ ብዬ ነርሶ ኦፊስ ወደ ነርሷ ጋር እየሮጥኩ ማለት ነው ይዤው። ከዛ ነርሷ አየችውና ይሄን ነገር ለቤተሰብ እንደውል ምናምን አለች። እናቱ ጋር ተደወለ። አያውቁም እንግዲህ አስቡት፣ ከሳምንት በላይ መርፌ ስለሚፈራ ብቻ። ከዛ ታክሞ ምናምን እግዚአብሔር ይመስገን ያው አንድ ሳምንት ያህል አርፎ፣ በጣም አደገኛ ነበር የነበረበት ሁኔታ አልፎ ምናምን መጣ። እና ምን ልላችሁ ነው የፈለኩት መሰላችሁ፣ አነሰም በዛ አውቃለሁ ላይፍ በጣም ከባድ ነው። ቀን ሙሉ ለፍተን ውለን ማታ ነው ልጆቻችንን የምናገኛቸው። ኤክስትራ ታይም የለንም ሰምቲንግ። ግን የፈለገ ተአምር ቢመጣ በተቻለ መጠን በእርግጥ የሚጠብቅ እግዚአብሔር ነው፣ የሚያድን እግዚአብሔር ነው። ግን አንዴ ቢያንስ ማታ ሊተኙ ሲሉ ወይም ተኝተው እንኳን ቢሆን ተኝተው ብንመጣ እንኳን ልጆቻችንን ደባብሰን የሆነ ነገራቸውን የፊታቸውን የሆነ ነገራቸውን ቼክ ለማድረግ በተቻለ መጠን መሞከር የተሻለ። ምክንያቱም ልጆች ፈሪ ናቸው፣ ትንሽ ነው ልባቸው፣ ጥዬ ናትና በዛች ልክ ነው የሚያስቡት። የሚጎዳቸውና የሚጠቅማቸውን አያውቁም።
ሚስጥር ማድረግ ያለባቸውን የሌለባቸውን አያውቁም። በዛ ምክንያት ያ ልጅ እንግዲህ አስቡት እግዚአብሔር ጠብቆት ነው እንጂ 1 ቀን እንኳን 2 ቀን እንኳን ሳይሸኑ መክረም እንዴት እንደሚያሳምም እንግዲህ ታውቁታላችሁ። እና እሱ ከሳምንት በላይ ውሃ ሳይጠጣ ሽንቱን ሳይሸና ትንሽ ምግብ ብቻ እየበላ ማለት ነው። እና በተቻለ መጠን ልጆቻችንን ፎሎ ማድረጋችንን ወይም ማለት የተሻለ ክትትል ማድረግ ለእኛም ለእነሱም ይጠቅመናል ብዬ አምናለሁ። ወዳችኋል።